እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። የኢትዮጵያ የሰላም ፈተናዎች ከከፋፋይ ትርክት፣ ከውስጥ ፖለቲካዊ መዋቅር፣ ከጂኦፖለቲካዊ ሽኩቻ መነሻቸውን ያደረጉ ናቸው። የታሪክ ትርክቶች ወጥ የሆነ ሀገራዊ መግባባት ከመፍጠር ይልቅ አንዱን ወገን በባለቤትነት ሌላውን ደግሞ በባዕድነት የሚፈርጁ ጽንፈኛ አመለካከቶች ለመፈጠራቸው ሰበብ ሆነው ቆይተዋል። ይህም የጋራ ማንነትን ከመገንባት ይልቅ ቅራኔንና ቂምን በማስቀደም ለውስጣዊ ግጭቶች መባባስ ማገዶ ሆኖ አገልግሏል። በተለይም ጠንካራና ገለልተኛ የሆኑ ተቋማት አለመኖራቸው የፖለቲካ ልዩነቶችን በሰላማዊ መንገድ ከመፍታት ይልቅ ወደ ኃይል አማራጭ እንዲያመሩ በማድረግ የሰላም እጦቱን ስር የሰደደ ችግር አድርጎታል። ከዚህ በተጨማሪም የኢትዮጵያ መልክዓ ምድራዊ መገኛ ለሰላሟ መታወክ ሌላኛው ምክንያት ነው። የቀይ ባህር አቅራቢያ መሆኗና የአባይ ወንዝ ምንጭነቷ የኢትዮጵያ ታሪካዊ ጠላቶች ባዳዎች በኢትዮጵያ የውስጥ ጉዳይ ላይ ጣልቃ ገብ እንዲሆኑ አድርጓቸዋል። እነዚህ የውጭ ኃይሎች የራሳቸውን ቀጠናዊ ጥቅም ለማስጠበቅ ሲሉ በኢትዮጵያ ውስጥ ያሉ ልዩነቶችን በማጉላትና የታጠቁ ቡድኖችን በገንዘብና በተለያየ መልኩ በመደገፍ ሀገሪቱ እንድትዳከም ይሰራሉ። ይህ የባዕዳን ሴራ የሚፈጸመው ደግሞ በሀገር ውስጥ ባሉ ባንዳዎች ወይም የሀገርን ሕልውና ለግልና ለቡድን ጥቅም ሲሉ አሳልፈው በሚሰጡ አካላት አማካኝነት ነው። ባንዳዎች የታሪካዊ ጠላቶቻችንን አጀንዳ ወደ ውስጥ በማስረግና ህዝባዊ መከፋፈልን በመፍጠር ሀገሪቱ በራሷ ዜጎች አለመግባባት እንድትዳከም ሲያደርጉ ቆይተዋል። አሁንም ከድርጊታቸው አልተቆጠቡም። በሌላ መልኩ በታሪክ ሂደት ውስጥ የታዩት የመንግስት ለውጦችና የፖለቲካ ስርዓቶች ሽግግር ብዙውን ጊዜ በሰላማዊ መንገድ አለመከናወናቸው የሰላም እጦት አንዱ ምክንያት ነው። እነዚህ ማሳያዎች የኢትዮጵያ የሰላም ፈተና የታሪክ የውስጥ ድክመት፣ የባዳና ባንዳ ሴራዎች ተጋምደው የፈጠሩት ውስብስብ አዙሪት ስለመሆኑ ያስረዳሉ። ብልጽግና ፓርቲ ይህንን የታሪክ አዙሪት ለመስበርና በሰላማዊ መንገድ የሚደረግ የፖለቲካ ውድድርን ለማስፈን ባለፉት ዓመታት በሆደ ሰፊነት ረጅም ርቀት ተጉዟል። አሁንም ለሰላም በሚደረግ ሂደት ቁርጠኛ ነው። ለኛ ለብልጽግና ፓርቲ አባላትና አመራሮች ሰላም ማለት የጥይት ድምፅ አለመሰማት ወይም የጦርነት አለመኖር ብቻ አይደለም። ሰላም ማለት ዜጎች ያለ ስጋት የሚኖሩበት፣ ልማት የሚፋጠንበትና ጠንካራ ሀገረ መንግስት የሚገነባበት የህልውናችን መሰረት ነው። ሀገርን ወደ ብልጽግና ለማሻገር የጸና ሰላምና የቀና ስርዓት ወሳኞች ናቸው። ብልጽግና በአንድ በኩል የጸና ሰላምን ለማረጋገጥ፣ በሌላ በኩል ደግሞ የቀና ስርዓትን ለመገንባት እየሰራ ይገኛል። በቀጣይ ዓመታትም እነዚህ ሁለት ተግባራት መሰረት ይዘው ለብልጽግና ጉዞ መደላድል እንዲሆኑ ይደረጋል። ብልጽግና ፓርቲ ለሰላም ያለው እሳቤ ከመደበኛው ትርጓሜ የሰፋና ጥልቅ ነው። እኛ የምንመኘው ግጭት የሌለበትን ሁኔታ ብቻ ሳይሆን ለግጭት መንስኤ የሆኑ መዋቅራዊ ችግሮች እንደ ድህነት፣ ኢፍትሐዊነት፣ መገለል ያሉ የተቀረፉበትን አዎንታዊ ሰላም ነው። የኢትዮጵያ ሰላም ከጎረቤቶቿ ሰላም ጋር በእጅጉ የተቆራኘ መሆኑን እንረዳለን። ለቀጠናዊ ሰላም መከበር የመሪነት ሚና መጫወት ብሔራዊ ጥቅማችን እንደሆነም እናምናለን። ማንኛውም ውስጣዊም ሆነ አህጉራዊ ግጭቶች በውጭ ጣልቃ ገብነት ሳይሆን በራሳችን ባህላዊና ዘመናዊ የሰላም እሴቶች መፈታት አለባቸው የሚል ጽኑ አቋም አለን። ባለፉት የለውጥ ዓመታት ሀገራችን የገጠሟትን ውስብስብ የሰላም ስጋቶች ለመፍታትና ዘላቂ መሰረት ለመጣል ታላላቅ ተግባራትን አከናውነናል። ኢትዮጵያ ያለችበት ቀጠና ውስብስብ የሰላም እጦት ያለበት መሆኑ እሙን ነው። የአሸባሪዎች መፈልፈያ የግጭት አምባ በሆነው የምስራቅ አፍሪካ ቀጠና ላይ ብትገኝም ኢትዮጵያ የሰላም ደሴት ሆና ሰላሟን በማጽናት ሁለንተናዊ እድገቷን አሳልጣለች። የልማት ስበት ማዕከልነቷንም አጠናክራለች። ይህ ሊሆን የቻለው በዋናነት ብልጽግና ፓርቲ በተከተለው ሰላም በሁሉም ለሁሉም መርህ መሆኑ ግልጽ ነው። የለውጡ መንግስታችን ሰላምን ማስፈን ከራስ ይጀምራል በሚል መርህ
በቀድሞ ስርዓት በአሸባሪነት የተፈረጁ በሐሳባቸው ልዩነት ምክንያት ተሰደው ይኖሩ የነበሩ ሁሉ ወደ ሀገር ውስጥ ገብተው ሰላማዊ እንቅስቃሴ እንዲያደርጉ ባደረገው ጥሪ መሰረት ያለምንም ቅድመ ሁኔታ የፖለቲካ ኃይሎች እንዲገቡ አድርጓል። ደማቅ አቀባበል በማድረግም የሰላም ፍላጎቱን በተጨባጭ አሳይቷል።